ይስጥልኝ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ከረጃጃጃጃጅም ቆይታ በኋላ እንደገና በቪዲዮ መጥቻለሁኝ። ያው እንግዲህ ምን ማድረግ ይቻላል? በአመትም እንደዚህ ብቅ ብለን እስኪ ይሳካ በሉ፣ ይሳካ ይሁን በሉ። እንዴት ናችሁ? ሰላም ናችሁ ሆይ? ለምታምኑ ለኦርቶዶክሳውያን እንኳን ለጾመ ፍልሰታ አደረሳችሁ ማለት እወዳለሁ። የእመቤታችን የድንግል ማርያም ልመኗ፣ ክብሯ፣ የልጇም ቸርነት አብሮን ይኑር ለዘላለም። በእውነት ይሄ ጾም ደግሞ ጾሙን ጾመን በረከት የምናገኝበት፣ ሀገራችን ሰላም የሚሆንበት፣ ከጥፋት ከእልቂት እርስ በርስ ከመዋጋት ወጥተን በሰላምና በደስታ ሀገራችን የምንኖርበት፣ ከስደት ከመንከራተት ወጥተን በሰላም ሀገራችን ሆነን የናፈቀንን የቤተ ክርስቲያንን ድምፅ የምንሰማበት፣ ቅዳሴ የምንሰማበት፣ ነፍሳችንን በእውነት ሀሴት የምናደርግበት ይሁንልን። የሰራዊት ጌታ እግዚአብሔር ይሄንን ይፍቀድልን። እውነት በጣም ብዙ ችግር ነው ያለው፣ ሁላችንም እንደምናውቀው በብዙ መልኩ ኑሮ በራሱ ትልቅ ችግር ነው። ሰው ኑሮውን መቋቋም አልቻለም። ከዛ ደግሞ ባሻገር በሃይማኖት ምክንያት ብዙ ፈተና፣ አብያተ ክርስቲያናት ይቃጠላሉ፣ ሰዎች ይገደላሉ። በእውነት ይሄ በጣም አስፈሪ ዘመን ላይ ያለ ነው፣ እንደ አንድ ኦርቶዶክሳውያን ማለት ነው። ሌላው ግን እንደ አጠቃላይ እንደ ሀገርም እንደ ኢትዮጵያም ደግሞ በየቦታው ጦርነት አለ፣ በየቦታው መተማመን የለም፣ በየቦታው ችግር አለ። ሰው በሰላም ወጥቶ በሰላም መግባት አልቻለም። ይሄ በእውነት እጅግ የሚያሳዝነው ፓርት ነው የሀገራችን እና እግዚአብሔር ይህን ነገር እንዲቀይርልን፣ እንዲረዳን፣ የተሻለ ዘመን እንዲያሳየን እግዚአብሔርን እየለመንን እግዚአብሔርን እየጠየቅን በዚህ ጾም እውነት እግዚአብሔር ልመናችንን ሰምቶ ምሕረትን እንድናገኝ ቸርነት እንድናገኝ የጌታ ፈቃድ ይሁንልን። በእውነት በብዙ መጸለይ በብዙ መለመን አለብን። እንደምታዩት እንግዲህ እዚህ ፍሩቶቹ ደርሰዋል። እኛ የለመለመ ሀገራችንን ጥረን መተን በእውነት በሰው ሀገር ደግሞ እንደዚህ በበረሃ አፈር ተገዝቶ ማዕት ነገር ተደርጎ እንዲሆነው ማየት በጣም ነው የሚገርመው። ሰላም ካላያችሁ ሁሉም ነገር አለ። ለሰው ልጅ የሚያስፈልገው ምንድን ነው? ሰላም ነው። ሰው በሰላም ካለ፣ ሰላም ከሆነለት የማይሳካ የማይሆን ነገር የለም እና ምንድን ነው የሚያስፈልገው? ሰላም ነው እንጂ በበረሃም ውስጥ እንደዚህ መለምለም አለ። እጅግ የአየሩ ጸባይ አስቸጋሪ በሆነበት፣ አፈር በሌለበት፣ በአሸዋ አፈር ሳይቀር ከሌላ ቦታ ተገዝቶ ከሌላ ቦታ መጥቶ እንደዚህ አምሮ ማየት መቼም የሚገርም ነገር ነው። የስሙን አላውቀውም የዚህን ፍሬ ግን ይሁት እንዴት እንደሚያምር በጌታ እንዴት እንደሚያምር ይሁ እውነት በጣም ነው የሚገርመው። ያው እኛ የማንበላውም ነገር አለ፣ የማናውቀውም ነገር አለ። በእርግጥ የማንበላው ስለማናቅ ብቻ ነው ማለት አልችልም። አንዳንዴ ብዙ ነገሮች እንትን እንላለን። እኛ ጋር የማይበላው ነው የሚበዛው፣ የማይበላ ነገር ይበዛል። እኛ ጋር ብዙ ነገሮች አንበላም፣ ብዙ ነገሮች እንትን እንላለን። ግን ይሄ ፍሩት ስለሆነ መቼም አትክልት ክልክል ይኖረዋል ብዬ አላስብም። ለምሳሌ ከእንትን በስተቀር ማለት ነው፣ ከበለስ አረ ነው። በለስም ያው ከልምዳችን አንጻር ይከብዳል ይመስለኛል ለኛ፣ እንደዚህ ቀላል አይደለም። እነሱ በለስም ይበላል እዚህ ሀገር፣ ማንኛውም ሰው ይበላል እዚህ ሀገር፣ አረቦች ብቻ ሳይሆን ማንኛውም ዜጋ በለስም ይበላል። የሚገርም ነው እንዴት እንደሚያምር ግን በእውነት በጣም ነው የሚያምረው። እንዴት ሆኖ ደግሞ እንዳደገ እዩት። ይዟል፣ በደንብ አፍርቷል እና በጣም ግሩም ነው በእውነት። ትልቁ ሀሳቤ ግን ያው እንዳልኳችሁ ጾሙን የሰላም ያድርግልን፣ የበረከት ያድርግልን፣ ሀገራችንን ሰላም ያድርግልን። ከምንም በላይ ሰላም ነው። ሰላም ሲሆን ነው ሰው መጾም የሚችለው መጸለይ የሚችለው። ሰላም ሲሆን ነው ሀገር አለኝ የሚለው ለፍቶ ጥሮ ግሮ ያገኘውን ገንዘብ ምንም አይነት ነገር ስራ ሊሰራበት የሚችለው አገር ሰላም ሲሆን ነው እና እግዚአብሔር ሰላም ያድርግልን። ጾሙን የፍስሐ ያድርግልን፣ የበረከት ያድርግልን፣ የምንጠቀምበት ያድርግልን። የሰራዊት ጌታ እግዚአብሔር በእውነት ይቅርታ ምሕረት ይሁንልን። በዚህ ጾም በቃ እግዚአብሔር ይለመነን፣ ይቅር ይበለን፣ አጥብቀን ልንለምን ይገባል። እርስ በርሳችን ልንዋደድ ልንደጋገፍ ይገባል። በቃ ባለን ነገር ሁሉ ተደጋግፈን ተዋደን ይህንን ጊዜ እናሳልፈው። ደሞችን 16ቷን ቀን ጨርሰን እግዚአብሔር ቢረዳና ቢወድ ያው የፍስለቷ ቀን ደግሞ ደርሶ
እንግዲህ ደስ እንዲለን ሃይማኖታዊም በዓል አለ፣ ባህላዊም በዓል አለ። ሁሉንም እንደ ወጉ በአግባብ እንድንፈጽም የጌታ ፈቃድ ይሁን። ከምንም በላይ ግን በእውነት ጸልዩ፣ እንጸልይ፣ ስለ ሀገራችን ሰላም እንጸልይ፣ ስለ ቤተክርስቲያን ሰላም እንጸልይ፣ ስለ ዓለም ሰላም እንጸልይ። ሁሉም ነው የሚያሳዝነው። በዚህ ጊዜ እንዲህ ነው እንደዛ ነው የሚባል ነገር የለም። ሁሉም እጅግ አሳዛኝ ፈተና ላይ ነው ያለው። እያንዳንዱ የሚያሳልፈው መከራ ቀላል አይደለም። እግዚአብሔር ይታረቀን፣ እግዚአብሔር ይርዳን። ይህ ጊዜ ደግሞ አልፎ እንድናየ የክርስቶስ ፈቃዱ ይሁንልን። እግዚአብሔር መልካሙን ጊዜ ያምጣ። እውነት እንግዲህ ጥሩ ጊዜ እንዲሆነን የምህረት የቸርነት እንዲኖርልን እንማጸን እላለሁኝ። እንግዲህ ያው እንደተለመደው ነው እኔ እንደዚህ ልምላሜዎችን ነው የማሳያችሁ። ከአንዱ ፓርክ ወደ አንዱ ፓርክ፣ ከአንዱ አጸድ ወደ አንዱ አጸድ ነው የምወስዳችሁ። ያው ደጋግሜ እንደነገርኳቸው ነው እወዳለሁ። እንዳስተዳደጌ ነው እንግዲህ የባላገር ልጅ ነኝ፣ ገጠሬ ነኝ፣ የከተሜ ገጠሬ ማለት ነው። የእንጦጦ ልጅ ነኝ እና ኋላ አሳታላችሁ እንዲህ አይነት ነገር ነው ወዲያው እንዲያው በቃ ፍሩቱን ወዳለሁ። አቦ እንዲያው ምን ሆናችሁ ነው እንዲያው እጽዋቱ ምኑን እንዲያው በጣም ነው ደስ የሚለኝ። እንዲያ ሲሆን ነው በቃ እኔ በጣም ወዳለሁኝ እላችኋለሁ። የኔ ፍቅሮች፣ የኔ ወለላዎች መልካም ጊዜ ይሆንላችሁ።